ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጠልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 27 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። ዛሬ ሆሳዕና የሚከበርበት ዕለት ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መልካም የሆሳዕና በዓል እንዲሆንላችሁ እመኛለሁ። ዛሬ በሆሳዕናው ዕለት የሚገርም ድል ተመዝግቧል። አየሩ ቀዝቀዝ ያለ በመሆኑ የተነሳ ነው ኮፍያ አድርጌ የመጣሁት። አየሩ ሲቀዘቅዝ አፍንጫዬን ስለሚያፍነኝ ያን ችግር ለመፍታት አስቤ ነው ኮፍያ ያደረኩት እና በዕለተ ሆሳዕና ዛሬ በጣም በርካታ ድል ተመዝግቧል። የቴዎድሮስ ልጆች ቴዎድሮሳውያን ከባድ የሆነ ድል ያስመዘገቡበት ዕለት ሆኗል። የሆሳዕና ቀን ጌታ ውርንጭላ ጋልቦ በሄደበት የቴዎድሮስ ልጆች እልፍ አህያ ጋልቦ ታሪክን ደገሙ ተብሎ እስኪገጠም ድረስ ዛሬ የሚገርም ጀብዱ ፈጽመዋል። እሱም በተመለከተ ከተለያዩ ግንባሮች የደረሱን መረጃዎች ይዘን ከሌሎችም ወቅታዊ ጉዳዮች ጋር ይዘን ወደ እናንተ መጥተናል። ስለዚህ ፕሮግራማችንን ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት ፕሊዝ ሰብስክራይብ አድርጉ። የጠለስ ሚዲያ ሰብስክራይበር ቁጥር የመጨረሻው ወርዷል ማለት ይቻላል፣ ቁሟል። ስለዚህ ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በትናንትናው ዕለት እንግዲህ አፋብኃን ቴዎድሮስ ኮማንዶ ማስመረቁ የሚዘነጋ አይደለም። ይህም በተመለከተም አርበኛ አስረስ ማረ በአንድ በኩል እየማረክን በሌላ በኩል ኮማንዶ እያስመረቅን እንገኛለን። ነባሩ የኢትዮጵያ መከላከያ የአገዛዙ የቀውስ ፕሮጀክት አስፈጻሚ በመሆኑ ምክንያት ፖለቲካዊ ዓላማውን ከማጣቱ በተጨማሪ የቴክኖሎጂ ጥገኛ የሆነ ጸረ ሕዝብ ሰራዊት ሆኗል። በየማዕዘኑ የምናሰለጥነው ሰራዊት ይህን ሰራዊት የሚያሸንፍ ብቻ ሳይሆን ለመላው ኢትዮጵያ ሁሉ ተስፋ የሆነ ኃይል ነው ብሏል አርበኛ አስረስ ማረ። በዛሬው ዕለት የአፋብኃን ቴዎድሮስ የ206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን ብቁ ኮማንዶዎች አስመርቋል በማለት ትናንትና በፎቶ አስደግፈው ኮማንዶም ማስመረቃቸውን የሚገልጽ ፖስት አጋርተውን ነበረ እና አርበኛ አስረስ ማረ ትናንት እንደገለጸው ዛሬ ደግሞ የሚከተለውን ፖስት አጋርቷል። በየማዕዘኑ የምናስመርቃቸው የአፋብኃን ኮማንዶዎች ማርከው የሚታጠቁ ናቸው አለ። ከወራት በፊት አደት ላይ የተመረቁት ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት አደት የሰፈረውን ጠላት በጠዋቱ ጨብጠውታል አለ። ያገዛዙን ኃይል መሆኑ ነው። በአሁኑ ሰዓት አዴትና ጎንጂ የነበረው ሚሊሻ የአካባቢው አርሶ አደር የደጀን ኃይላችን በተበታተነበት እየተከተለ ትጥቁን እየተቀበለ ይገኛል አለ። መደበኛው ሰራዊታችን ጠላት ባህር ዳርን ለመከላከል ካሰፈረው ጠንካራ ኃይል ጋር ትንቅንቅ ላይ ይገኛል። ብዙ ድል ብዙ ገድል አለ። የአፋብኃን ቴዎድሮስ 102ኛ ኮር ጀብዱን በዝርዝር እንመጣበታለን አለ። በሌላ በኩል የአፋብኃን ቴዎድሮስ 109ኛ ኮር ባደረገው አስደናቂ ውጊያ ፈረስ ቤትን ከአገዛዙ ሰራዊት በማስጣት የነዱትን የጠላት ምርኮ ከዚህ ተንቀሳቃሽ ምስል ተመልከቱ። ለቅምሻ ነው፣ ዝርዝሩ ገና አለ በማለት የሚገርም ቪዲዮ ዛሬ በጠዋቱ አጋርቶናል። በመሆኑም አዴት፣ ፈረስ ቤት፣ መራዊ፣ ጎንጂ ዛሬ ነፃ ማድረግ ተችሏል። አዴት ፖሊስ ጣቢያ መጋዘኑ ተሰብሮ ግምጃ ቤቱንም ተቆጣጥረው በምርኮ መንበሻበሻቸውን የደረሰ መረጃ ያመለክታል። ከደጋዳሞት ወደ ፍኖተ ሰላም የደወሉ የአገዛዙ የጦር መሪዎች እረ ድረሱልን እያለቅን ነው ተከበናል ብለው ቢጠሩም የተሰጣቸው መልስ ወጥረህ ተከላከል፣ ሁሉም ስምሪት ወጥቷል የሚል መልስ ሆኗል። እባካችሁ ድረሱልን ተከበናል እያሉ ሲጮሁ የሚያሳይ የድምፅ ቅጂ ወጥቶ ነበር። ይሁንና የተሰጣቸው መልስ ግን ወጥረህ ተከላከል፣ ሁሉም ስምሪት ወጥቷል የሚል መልስ ተሰጥቷቸዋል። መከላከያ አሳልፈው ሲነዱ የሚያሳይ ቪዲዮ ተለቋል። በተለይ ደግሞ 109ኛ ኮር ፈረስ ቤትን ሲቆጣጠር የማረካቸውን የጁላ ሰራዊት ቪዲዮ ለጥፎልናል። ቪዲዮ ለጥፎ ብዙዎች ሲቀባበሉት ነበር። አንዳንዶቹ እኔ የምለው ይህ ሰራዊት የሚሰጠው ስልጠና ግን እጅ ወደ ላይ እጅ ወደ ታች ብቻ ነው የሚሰጠው እያሉ ሲጠይቁ ታይተዋል። ሳይዋጋ የሚማረከውን ሰራዊት በማየት የሚሰጣቸው ስልጠና እጅ ወደ ላይና እጅ ወደ ታች ብቻ ነው እንዲህ ብለው ሲጠይቁ ነበር። ዓላማ የሌለው ሰራዊት እንደዛ ነው። የትግል ምክንያት የሌለው ያላሳማኝ ምክንያት አገዛዙ ያዘመተው ሰራዊት ከዛ ውጭ ዕጣ ፈንታ ይኖረዋል ተብሎ አይታሰብም። ምክንያቱ የውጊያ ብቃት ማነስ አይደለም፣ የስልጠና ማነስ አይደለም፣ የዓላማ ማነስ ነው። ዓላማ የሌለው ሰራዊት የትግል ምክንያት የሌለው ሰራዊት በመሆኑ የተነሳ ነው። ሌላው የብልጽግና አገዛዝ ደጋዳሞት ላይ የተከበቡ ከ100 በላይ ካድሬዎቹን ለማስለቀቅ ተራራ ላይ ሆኖ ከባድ መሳሪያ እየተኮሰ መሆኑ ተሰምቷል። የብልጽግና አገዛዝ ደጋዳሞት ላይ የተከበቡ ከ100 በላይ ያገዛዙ ካድሬዎች ተከበዋል ዳሞት ላይ። ስለዚህ እነሱን ለማስለቀቅ
ተራራ ላይ ሆኖ እየተኮሰ መሆኑን ሰምተናል። እስካሁን ባለው መረጃ መሰረት ዛሬ ቴዎድሮሳውያኑ ባካሄዱ ዘመቻ የተካተመ 210፣ የቆሰለ 72፣ የተማረከ 50፣ ከ500 ክላሽ በላይ 4 ዲሽቃና ብሬን ገቢ ማድረጋቸውን ለጠለስ የደረሰው መረጃ ያመለክታል። እንግዲህ በተለያዩ ቦታዎች እየተካሄደ እንደመሆኑ መጠን ይህ ቁጥር ሊለዋወጥ ይችላል። እስካሁን ባለው መረጃ መሰረት ግን ለጠለስ ሚዲያ የደረሰው 210 ሲካተም 72 መቁሰሉ 50 መማረኩን የሚገልጽ መረጃ ደርሶናል። ከ500 በላይ ክላሽ ገቢ አድርገዋል። 4 ዲሽቃና ብሬንም እንደዚሁ ገቢ ማድረጋቸውን ሰምተናል። ሌላው እንግዲህ ከቴዎድሮሳውያኑ ባለፈ በተለያዩ ቦታዎች እንደዚሁ ጀብዱ ተፈጽሟል። በነገራችን ላይ ምስራቅ ጎጃምም አነደድ ወረዳ የአድማ በታኝ አዛዡን ጨምሮ 30 ሲካተም 12 ክላሽና በርካታ ተተኳሽ ገቢ ማድረጋቸውን የጠለስ ምንጮች ገልጸዋል። ምስራቅ ጎጃም በተመሳሳይ አነደድ ወረዳ የአድማ በታኝ አዛዡን ጨምሮ 30 ተካትሟል። 12 ክላሽና በርካታ ተተኳሽ ገቢ ሆኗል። ስለዚህ ቴዎድሮሳውያን ዛሬ አፋብን በጣም በድል የተመሻበሹበት ዕለት ነው ማለት ይቻላል። በአንድ ወቅት ዝናቡ ደጋዳሞት ላይ የጻፈው ጀብዱ የተደገመበት ዕለት ነው። በሌላ መልኩ ደግሞ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 104ኛ ኮር አልብኮና ወሬኢሉ ወረዳ ላይ ታላቅ ድል መጎናጸፉ ተሰምቷል። የምኒልክ ዕዝ የ104ኛ ኮር ቃኝ ቡድንና የኮሩ 25ኛ ክፍለ ጦር መጋቢት 26 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳና ወሬኢሉ ወረዳ 25ኛ ክፍለ ጦር ወደሚንቀሳቀስበት ቦታ ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ሰራዊት ለአፈናና ቀጠና አስለቅቃለሁ ብሎ በድሮንና በመድፍ የታገዘ ማጥቃት ቢያደርግም ባዶ ቅዠት አድርገውበታል። የምኒልክ ልጆች የ104ኛ ኮር ቃኝና 25ኛ ክፍለ ጦር አባላት አገዛዙ በደረሰበት የመልሶ ማጥቃት ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት ተመልሷል ይላል። በዚህም አውደ ውጊያ የተገኘ ድል 15 ሲካተም 20 ቁስለኛ፣ 10 ወታደራዊ ሻንጣ፣ 1200 የብሬን ተተኳሽ፣ 2000 የክላሽ ተተኳሽና በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶች ገቢ ተደርገዋል ብሏል። ሌላው አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር አሳምነው ኮር ማለት ነው በደሃና ወረዳ ዱራ ቀበሌ ተከማችቶ በነበረው ሚሊሻና ፖሊስ አባላት ላይ የማያዳግም እርምጃ መውሰዱ ተሰምቷል። ብርገዱ መጋቢት 26 2018 ዓ.ም ከነጋቱ 10 ሰዓት እስከ ረፋዱ 3 ሰዓት በወሰዱት መብረቃዊ ጥቃት ደሃና ወረዳ ዱራ ቀበሌ ተከማችቶ የሚገኘውን ሚሊሻና ፖሊስ 28 አካትመው 26ቱ የተማረከ ሲሆን 34 ክላሽንኮቭ፣ 7 ሰሜን ክላሽና 3 ሱኪ በጥቅሉ 44 የጦር መሳሪያ ተማርኳል ይላል እዙ ያወጣው መረጃ። በሌላ መረጃ ደግሞ መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ጉልሃ ቀበሌ የተንቀሳቀሰው የአብይ አህመድ ዙፋን አስጠባቂ ሰራዊት ከሃዲው ፍቅሩ ሙልዬ ከገባ የፋኖ ሰራዊት ይበተናል፣ ከፊሉ እጅ ይሰጣል ብሎ እቅድ ይዞ የመጣው የብልጽግና ጦር 19ኛ ተፈራ ማሞ ክፍለ ጦርን ለማጥቃት በመጣበት ቅጽበት ፋኖቹ ባደረጉት የደፈጣ ውጊያ ታላቅ ድል መጎናጸፋቸው ተሰምቷል። በዚህ የደፈጣ አውደ ውጊያም 34 ያገዛዙ ኃይል ሲደመሰስ 43 ቁስለኛውን በማንጠባጠብ የተመለሰ ሲሆን የፋኖን ክንድ መቋቋም ያቃተው አገዛዙ በንጹሐን ላይ የጭካኔ በትሩን አሳርፏል። የሶስት ግለሰቦችን ቤት በማቃጠል የቀበሌው ነዋሪ 2 ወጣቶችን ፋኖ ናቸው በማለት በክላሽ በማቁሰልና 2 ከብቶችን በጥይት ደብድቦ በመግደል የጭካኔ ጥጉን አሳይቷል ይላል እዙ ያወጣው መረጃ። እና ትናንትና በ26 እና ዛሬ በ27 የተመዘገበው ድል የሚገርም ነው። አገዛዙ ብቻውን ተወዳድሮ የሚያሸንፍበትን ምርጫ ለማካሄድ እየተንደፋደፈ ቢሆንም ይሁንና አፋብን በየአቅጣጫው ከተፍ እያለ ባልተጠበቀበት ሰዓት ላይ ከተፍ እያለ ያደራጀውን አድማ በታይ ፖሊስ፣ ሚኒሻ እና መከላከያ እያራገፈው ይገኛል። በትናንትናው ዕለትና ዛሬም በተካሄደ ኦፕሬሽን አፋብን በድል ተንበሻብሿል ማለት ይቻላል። ስለዚህ አገዛዙ በአማራ ክልል ላይ ብቻውን ተወዳድሮ ሊያሸንፍበት ያቀደበት ምርጫ እየከሸፈ ይገኛል። በተረፈ የዛሬው ዘመቻ ለየት የሚያደርገው የክፍለ ጦሩ ሎጂስቲክ ኃላፊ ሌተናል ኮሎኔል ደመላሽ አሰፋ እስከ ሎጂስቲኩ ጭምር የተማረከበት መሆኑ ነው።
ሌተናል ኮሎኔሉም እጁን ወደ ላይ አድርጎ ሲናዘዝ የሚታይበት ቪዲዮ ተለቋል። ስለዚህ ሌተናል ኮሎኔል ጭምር የተማረከበት መሆኑን የወጣው መረጃ ያመለክታል። በተረፈ ቴዎድሮሳውያኑ ብርጋዴር ጄኔራል ሶፊያን ሸህ የላከልን ሎጂስቲክ ደርሶናል ብለዋል። የላከልን አዳዲስ ሎጂስቲክ ከሌተናል ኮሎኔሉ ጋር ገቢ አድርገናል በማለት በቪዲዮ አስጠግፈው መረጃውን አውጥተውታል። ሌላው እንግዲህ አብይ አህመድ አረብ ሲጫወት መክረሙ የሚዘነጋ አይደለም። ከዛም አልፎ የአረብ ሊግ አባል መሆን እንፈልጋለን በማለት ሲናገር ነበር። ይሁንና ግን አረቦችን ያስቆጣ ውሳኔ መወሰኑ ደግሞ ተሰምቷል። የሆነ ሰዓት ላይ ሰው የሆነ ሰዓት ፓና አፍሪካኒስት፣ የሆነ ጊዜ ላይ ደግሞ የዜግነት ፖለቲካ አራማጅ፣ ሌላ ጊዜ የኦሮሞ ብሔርተኛ ቅልጥ ያለ ዘረኛ ሆኖ የሚገለጸው በፕሮስፐሪቲ በእስልምና በኦርቶዶክስ ሃይማኖቱን እየቀያየረ ማንነቱን ፖለቲካዊ አቋሙን እየቀያየረ ማጭበርበር የማይደክመው ጠቅላይ ሚኒስተር አረብ ሲጫወት መክረሙ የሚዘነጋ አይደለም። የአረብ ሊግ አባል መሆን እንፈልጋለን እያለ ኡስታዙን በፈገግታ ሲያስፈነጥሰውም አይተናል። በርካቶች ሲደሰቱ እንደነበር የሚዘነጋ አይደለም። አፍጤር ፕሮግራም ላይ ተመስገን ጥሩነህ ሳይቀር ጌጃው ሚሊሻው ተመስገን ጥሩነህ ሳይቀር የአፍጤር ፕሮግራም ላይ እየታደመ ፖለቲካ ለመስራት ሲሞክር ነበረ። ሙስሊሙ ልብ ውስጥ ገብቶ ለመጎዝጎዝ እና ምርጫ አሸናፊ ለመሆን እንደዚህ አይነት ጥቃቅን የሆኑ የፖለቲካ ትዕይንቶች ገብተው ሲተውኑ መክረማቸው የሚዘነጋ አይደለም እና ከዛሬ ነገ አረብ እንሆናለን እየተባለ ሲጠበቅ በአረበኛም መግለጫ ማውጣት ተጀምሮ ነበር። በአረበኛ መግለጫ ማውጣት ሁሉ ጀምሮ ነበር እና ከዛሬ ነገ አረብ እንሆናለን እያለ ሲጠበቅ የአረብ አገራትን ያስቆጣ ውሳኔ መወሰኑ ተሰምቷል። ይህም በተባበሩት መንግስታት ድርጅት ዩናይትድ ኔሽን የሰብአዊ መብቶች ምክር ቤት ላይ የእስራኤልን የሰፈራ ፖሊሲ ከሚያወግዘው የውሳኔ ሀሳብ ኢትዮጵያ ተለይታ የአብይ አህመድ ኢትዮጵያ ተለይታ አይሆንም ወይም ኖ በማለት ድምፅ መስጠቷን እና ይህም በዲፕሎማሲው ረገድ ከፍተኛ መነጋገሪያ ሆኗል እና አብዛኞቹ እንደምታዩት በሰንጠረዡ 34 ሀገራት አዎ እንቃወማለን ሲሉ 10 ሀገራት ድምፅ ከመስጠት ሲቆጠቡ እንዲሁም 3 ሀገራት ኢትዮጵያ እና ሰሜን መቄዶንያ አንድ ሌላም ሀገር አለ 3 ሀገራት ኖ የሚል መልስ ሰጥተዋል። እና ይህም በተመለከተ ክራሽ ሪፖርት የወጣው ዘገባ ኢትዮጵያ በእስራኤል ሰፈራ ላይ የቀረበውን የውሳኔ ሀሳብ በመቃወም አይሆንም ማለቷ በአገር ውስጥ ትችትና ግራ መጋባት መፍጠሩን ይህ የኢትዮጵያ አቋም ለ10 ዓመታት የነበራትን ዲፕሎማሲያዊ መስመር የለወጠ መሆኑን ኢትዮጵያ ለቅኝ ግዛትና ለአፓርታይድ ስትሰጥ ከነበረው ታሪካዊ ተቃውሞ ጋር የሚጋጭ መሆኑን ክላሽ ሪፖርት ሲዘግብ፣ አልጀዚራ ደግሞ የታሪካዊ አጋርነት መፍረስ መከሰቱን ገልጿል። አልጀዚራ ኢትዮጵያ ቀደም ሲል ከአፍሪካና ከአረብ ሀገራት ጋር የነበራት የጋራ አቋም መተዋን እንደ ትልቅ ዜና ዘግቦታል። በተለይም ኢትዮጵያ ለፍልስጤም ነፃነትና ለጸረ ቅኝ አገዛዝ ትግል የነበራትን ታሪካዊ ሚና ጀርባዋን ሰጥታለች የሚል መንፈስ ያለው ዘገባ አቅርቧል። ሁለተኛው የእስራኤል ተጽዕኖ በአፍሪካ ቀንድ እያደገ መምጣቱንም አልጀዚራ ዘግቧል። የእስራኤል ተጽዕኖ በአፍሪካ ቀንድ ማደጉንና ኢትዮጵያ ከእስራኤል የምታገኘው የደህንነትና የቴክኖሎጂ ድጋፍ ለዚህ ውሳኔ ምክንያት ሊሆን እንደሚችል ይጠቁማል። ከኢትዮጵያ ውሳኔም ጀርባ ዩናይትድ አረብ ኤምሬትስ ልትኖር ትችላለች በማለት ጥርጣሬውን ይገልጻል። በሶስተኝነት ከአረብ ሀገራት ጋር ያላትን ግንኙነት የሚያሻክር መሆኑን አልጀዚራ ዘግቧል። አልጀዚራ የኢትዮጵያ ድምፅ እንደ ዲፕሎማሲያዊ ክህደት የሚቆጠር መሆኑንና የሀገር ውስጥ ተቃውሞ የሚቀሰቅስ መሆኑን አልጀዚራ ዘግቧል። በሙስሊሞች ዘንድ ቁጣ የሚቀሰቅስ መሆኑን አልጀዚራ ዘግቧል። ይሁንና እንደተባለው አይደለም። እግረኛው ሚዲያን ጨምሮ የተወሰኑ አርቲስቶች እስራኤል በመሄዳቸው የተነሳ ጨፍጫፊ ሀገር ደገፉ ምናምን እያሉ ሲንጫጩ የነበሩት ሕፃን ገዳዋን ሀገር ደገፋችሁ ምናምን እያሉ ሲያላዝኑ የነበሩ ኡስታዝ ተብዬዎች አላዩም፣ አልሰሙም። ጌታዬ የት እንዳሉ ራሱ አይታወቅም። እንደ አይነት ታሪካዊ ውሳኔ ተወስኖ እስካሁን ድረስ ተቃውሞውን የገለጸ አንድ እንኳን ኡስታዝ ልታገኝ አትችልም። አንድ ለመሐላ ማለት ነው። እና ኡስታዞቹ አልሰሙም። የጋዛዎች ሪሴትልመንት ከዚህ በፊት በጠለስ ሚዲያ በተደጋጋሚ ስናቀርብ ነበር። ጋዛዎችን ለማስፈር ከተስማሙ ሀገራት መካከል አንዷ ኢትዮጵያ ናት እያልን ስንናገር ነበረ እና አብይ አህመድ ጸረ ፍልስጤም የሆነ ውሳኔ ሲወስን ባለፈውም ከኢራን በተቃራኒ መሰለፉን በሚገልጽ መልኩ ዩናይትድ አረብ ኤምሬትስ ላይ ተገንቶ አሰላለፉን ሲያሳውቅ ከዛ ከመጣ በኋላ
ኢራንን ሲያወግዝ አንድ ጫጫታ የለም። ሌላው ግን አንድ አማራ አክቲቪስት የሆነች ነገር ቢጽፍ ያችን ስክሪንሾት አድርገው ሲያንዘባዝፉ የሚውሉ ኦስታዞች እንዲህ አይነት ታሪካዊ ክህደት የእነሱን ፍላጎት ያላገናዘበ እውነትን ያላገናዘበ ውሳኔ ሲወሰን አንድ እንኳን ተቃውሞውን የሚያሰማ እስካሁን ድረስ አልታየም። አንድ ወንድም ይህም በተመለከተ እንደዚህ በማለት ትዝብቱን ገልጿል። ሰሞኑን የኢትዮጵያ ሰፋሪ አቋም አነጋጋሪ መሆኑ ይታወቃል። የአብይ አገዛዝ እስራኤል በፍልስጤም ግዛት ላይ የምታካሄደውን ህገወጥ ሰፈራ መደገፉ አይዘነጋም። ለዘመናት ጸረ አፓርታይድና ጸረ ኢምፐሪያሊስት የነበረችው ኢትዮጵያ የብልጽግና አገዛዝ ዌስት ባንክንና ምስራቅ ኢየሩሳሌምን ወደ እስራኤል የመጠቅለል ህገወጥ እንቅስቃሴ እደግፋለሁ በማለት በይፋ አቋሙን አሳውቋል አለ። ይህም በተመለከተ እስቲ የሚንበር ቲቪ ገጽ ልሹፍ ብዬ ጎራ ብል መፈገግ ያልቀረም ከፍተኛ ትኩረት ሊሰጠው የሚገባውን የኢትዮጵያን አቋም አንድ ጊዜ ብቻ ነው ሽፋን የሰጠው ሲሆን በአሜሪካ የሚንቀሳቀሰው ሲአር ለትራምፕ የሰጠው ምላሽ ግን 3 ሽፋን ሰጥቶታል። የበር ደሰሳ ሽፋን ራሱ የሰጠው ለሲአር ነው። የሚገባው ግን የቱ ነበር? ሽፋን የሚገባው የቱ ነበር በማለት ይጠይቃል። ሚንበሮች ኦማው ይታዘበናል በሉ እንጂ ትስስሩ እስከየት ድረስ እንደሆነ ግልጽ ይመስለኛል በማለት ትዝብቱን ገለጸ። አውለት አህመድ ሳምናለች አንዲት ሀገር ባለም አቀፍ ፖለቲካዊ ወይም ሰብአዊ፣ ጸጥታዊ ወዘተ ወሳኝና ግዙፍ ጉዳዮች ዙሪያ ከዚህ ቀደም ከነበራት የጸና አቋም ስትንሸራተት ለምን የሚል ጥያቄ መነሳቱ የሚጠበቅ ነው አለች አውለት አህመድ። ለዚህም ደግሞ መልስ መስጠት የውጭ ጉዳይ ሚኒስቴር መስሪያ ቤት ስራ ነው። ከዚህ ቀደም ኢትዮጵያ ከሀገር ፍልስጤም ጎን ስትቆም የነበረው ለምንድን ነው? አሁን አቋም የሚያስቀይር ምን ነገር ተገኘ? ከዚህ ሁሉ ሀገር ተለይታ 2 ሚሊዮን የማይሞላ ህዝብ ካላት ሰሜን መቄዶንያ ጋር አቻውና የእስራኤልን ሰፈራ ወይም ወረራ ቢባል ይቀላል ፕሮግራም የሚያወግዘውንና የወንጀል ተጠያቂነት እንዲኖር የሚያትተውን የመፍትሄ ሀሳብ መቃወሟ እንደ አንድ ትልቅ ሀገር የሚያሳዝን ድርጊት ነው አለች አውለት አህመድ። የውጭ ጉዳይ ሚኒስቴር መስሪያ ቤት እንዲህ አይነት ወሳኝ ጉዳዮች ላይ ማብራሪያ የማይሰጠን ለምንድን ነው? እነሱን ያሳምናቸውን ነገር እኛም ቢያሳምነን ወይም ባያሳምነንም እንደ ህዝብ የማወቅ መብት አለን አለች። ከጥቂት ወራት በፊት የአሜሪካ ፕሬዝዳንት ትራምፕ የህዳሴውን ግድብ የገነባነው እኛንን ማለታቸውን ተከትሎ ግልጽ ያለ ማብራሪያ ሳይሰጠን እንዲሁ ተደብስብሶ አለፈ። ይህች አንድ ማሳያ ናት። የትኛውንም ሀገራዊ ጥቅም ለማስጠበቅ እዚህ ውሳኔ ላይ እንደደረስ እንደ ህዝብ ግልጽ እንዲሆንልን እንወዳለን። ውሳኔውን ለማንደግፍም ለምንደግፍም በማለት ጠይቃለች። ይሁንና ግን አብይ አህመድ ከስልጣን አንጻር የሆነ ቁማር ቆምሮ ወይም ደግሞ ዩናይትድ አረብ ኤምሬትስ ጋር ተነጋግሮ የወሰነው ውሳኔ መሆኑን የሚያጠራጥር አይደለም። እንደዚህ ነው ምክንያታችን ብሎ የሚናገረው ነገር ይኖራል ተብሎ አይታሰብም። ግን ሙስሊሞች እኛን የሚወክል ለእኛ የሚታገል መንግስት መጣ እያሉ ሲያረበርቡ የነበሩ ኡስታዞች አሁን ላይ እርቃናቸውን ቁመዋል። ጌታዬ ሌላኞቹ ዳንኤል ክብረት መሆናቸው ተረጋግጧል። ለጥቅማቸው እንጂ ለእስልምና እንደማይታገሉ ታውቋል። ምክንያቱም እንደዚህ አይነት ውሳኔ ሲወሰን እንኳ ያለነሱ ፍላጎት የተወሰነ ከሆነ ተቃውሟቸውን እንኳን መግለጽ ነበረባቸው። እነሱ ግን የአፄው ስርዓት ጋር ወደኋላ ዞረው ሲደባደቡ ታገኟቸዋላችሁ። አማራ ክልል ላይ የሆነች ነገር ስትከሰት እሷን አጓጉነው አገዛዙን ተጠቃሚ የሚያደርግ ፖለቲካ ከመስራት ባለፈ ለሙስሊሙ የማይታገሉ መሆናቸው ተረጋግጧል። ሌላው አብዱ ጀሊል ከሰሞኑን አንድ ፖድካስት ላይ ቀርቦ ያደረገውን ቃለ መጠይቅ ይመለከታል። እንግዲህ አብዱ ጀሊልን አብዛኞቻችሁ የምታውቁት ይመስለኛል። አብዱ ጀሊል ማን ነው በሚለው ጉዳይ ላይ የራሴን አተያይ ወደ እናንተ ሳቀርብ፣ አንደኛ በፌስቡክ አፄዎቹን በመታገል ከፍተኛ እውቅና የተቸረው በመጽሐፍትም ጭምር ኪነት ያገነነው አፄ በሚል ርዕስ በጻፈው መጽሐፍ የሚታወቅ ሰው ነው። በፌስቡክ አፄዎቹን በመታገልና ብልጽግናን በማገልገል የሚታወቅ ሰው ነው። ሌላው አማራውን ጸረ ሙስሊም አድርጎ ለማሳየት ጥረት በማድረግ አብዛኛው ሰው የሚያውቀው ነው። አማራው ጸረ ሙስሊም ሆኖ እንዲታይ እና ኦርቶዶክስ የሙስሊም ባላንጣ ሆና እንድትታይ የሚያደርጉ ትርክቶችን፣ ክስተቶችን በማነብነብ የሚታወቅ ሰው ነው። የዳንኤል ክብረት ሙስሊም ቨርዥን ኦፍ ዳንኤል ክብረት ልንለው የምንችለው ሰው ነው። ሌላኛው ዳንኤል ክብረት ተብሎ ሊገለጽ የሚችል ሰው ነው። የዚህኛው ለየት የሚያደርገው በሃይማኖት ሰበብ አገዛዙን ለማገልገል ጥረት የሚያደርግ መሆኑ ነው። ሌላኛው የአብዱ ጀሊል መገለጫ አማራ ክልል በግለሰብ ጠብ አንድ ሙስሊም እንኳ ህይወቱ ካለፈ ክስተቱን የህዝብና ሃይማኖት ለማድረግ የሚታትር ሰው ነው።
በግለሰብ ጠብ አንድ ሙስሊም ከሞተ ተዋህዶ ገደለው፣ ኦርቶዶክስ ገደለችው፣ አማራ ገደለው የሚል ዝባዝንኬ ይዞ በመምጣት የሚታወቅ ሰው ነው። አማራውን በሃይማኖት ከፋፍሎ ወሎ ቤት አማራን ከአማራ ነጥሎ ሰሜን ኦሮሚያን መመስረት የሚቃጠው ነው። ብዙ ጊዜ የሚሰራውን ፖለቲካ አይታችሁ ከሆነ ወሎን ከአማራ የሚነጥል እና ወደ ሰሜን ኦሮሚያ የሚቀላቀል ተግባራት እና ንግግር በማድረግ የሚታወቅ ሰው ነው። በአማራ ምድር የሆነች ነገር ከተከሰተች አለምንም ምርመራ ሙስሊሙን ጠፊ ኦርቶዶክስና አማራውን ጨፍጫፊ አድርጎ በማቅረብ ቤንዚን ሲነሰንስ የሚገኝ ሰው ነው። በአማራ ምድር የሆነች ነገር ከተከሰተች አለምንም ምርመራ ሙስሊሙን ጠፊ ኦርቶዶክስንና አማራን ጨፍጫፊ አድርጎ በማቅረብ ቤንዚን በመነስነስ የሚታወቅ ሰው ነው። ደሴ ገብርኤልን መስጂድ እናደርገዋለን፣ ሰከን ብለን ወደ ጦርነት የምንገባበት ጊዜ ነው እያለ ሲናገር አንድ ሙስሊም ታስታውሳላችሁ። አረብ ገንዳ መስጂድ ውስጥ ነው። ደሴ ገብርኤልን መስጂድ እናደርገዋለን፣ አሁን ሰከን ብለን ወደ ጦርነት የምንገባበት ጊዜ ነው እያለ ሲናገር ነበረ። እነዛን ሰዎች ያደራጃቸው አብዱ ጀሊል ነበረ እና የወሎ ስኳር ተብሎ እንዳጠቃላይ የወሎ ስኳር ተብሎ ሊገለጽ የሚችል ሰው ነው። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። ይሁንና ትናንትና አንድ ፖድካስት ላይ ቀርቦ የፖድካስቱ ስም አይ ቲንክ ቢልኮር ፖድካስት ላይ ቀርቦ ሸህዬ ያደረገውን ቃለመጠይቅ አየሁ እና ቃለመጠይቁን ካየሁ በኋላ ግን ስለ ሸህዬ ያለኝ አታይ የተጋነነ ሳይሆን አይቀርም በማለት ራሴን ገመገምኩኝ እና ያንን ፖድካስት አይቼ የታዘብኩት ምንድነው፣ አንደኛ የፖድካስቱ አዘጋጅ የመጨረሻ ጨዋነት ብስለትና ብቃት ያለው ሰው መሆኑን ተረድቻለሁ። ለፖድካስቱ አዘጋጅ ያለኝን አድናቆት መግለጽ እፈልጋለሁ። ሸህዬን ግን ገብስ ነው ያገኘኋቸው። ገብስ ብለው ካዳመጧቸው የልባቸውን አውጥተው ዝርግፍ የሚያደርጉ ገብስ ፍጥረት መሆናቸውን ተረድቻለሁ። የጉራቸው ነገር ደግሞ በጣም አስገራሚ ነው። እስኪ ቀንጨብ አድርገን የሸህዬን ቃለመጠይቅ ሰምተን እንመለስ። በጣም አስቸጋሪ ረባሽ ልጅ እስከ ሃይስኩል የነበረ ነገር ማለት ነው። አስቸጋሪ፣ በጣም ተደባዳቢ፣ ስሞታ የሚበዛብኝ እንዳውም ትዝ ይለኛል አይ ቲንክ የ7 ዓመት ልጅ እያለሁ ይመስለኛል አባቴ ወስደው ይበቃ ሲያድግ ደም ውስጥ ነው የሚከተኝ ኳስ አድጉት ብሎ ለፖሊስ የሰጡኝ። ደግሞ ኢንተርናሽናል ቢዝነስ ኢኮኖሚክስ ተምሬያለሁ ማስተርስ። ስለዚህ እነዚህ ሁሉ ስማራቸው ግን የመካከለኛ ተማሪ ምናምን ሆኜ አይደለም፣ ጎበዝ ተማሪ ነኝ እና የምሰራቸውን ፔፐሮች ራሱ በጣም ይገርሙኝ ነበር። አሁን ነው የሚገርሙኝ። እና ከዛ በኋላ መንግስት ቤት የኢህአዴግ አባል ሆን ውጤታችን ታየ። ከ35 በላይ ያሉ ልጆች ተመርጠው ሲመጡ እኔ መጣሁ። እዚህ 2 ወር ከምናምን ሲቪል ሰርቪስ ውስጥ የሀገሪቱ የፖሊሲዎች እነሱንና አጠቃላይ የሀገሪቱ ርዕዮተ ዓለም በሙሉ 2 ወር ተጠመቅን። 2 ወር ሲቪል ሰርቪስ። ከዛ በኋላ 50ዎቻችን ምን ውስጥ ተከተትን? የኢኮኖሚክ ኢንቴሊጀንስ ክፍል ውስጥ ተከተትን። ያን ኢንቴሊጀንስ የደህንነት ስልጠና የክንፈ ማሰልጠኛ የደህንነትን ክንፍ ማሰልጠኛ አለ። ደህንነት የምንለው ኢንፎርሜሽን፣ ካውንተር ኢንፎርሜሽን፣ ስለላው ምናምኑ እሱም ሰለጠንክ? አዎ። ደህንነት ነበርክ? አዎ። እዛ የሰለጠኑ ልጆች የድምጻችን ሰማ አመራር በማያውቅ መልኩ የድምጻችን ሰማን ጠቅላላ እንቅስቃሴ በደህንነቱ በዛ ስልጠናችን ሰርቪላንስ ሰራ ነበር። አንዋር መስጂድ እንዞር ነበረ፣ ደህንነቶችን እንለይ ነበረ። ለምሳሌ መስጂድ ውስጥ ሀረማያ ዩኒቨርሲቲ አብሮኝ ነበረ። በኖርማል ደህንነት ስልጠና ውስጥ የተገናኘን የጎጃም ልጅ ሙስሊም ያልሆነ ክርስቲያን ልጅ አንዋር መስጂድ ውስጥ አይዤዋለሁ። እኔ በባህሪ ትንሽ እንዳልኩ ሞገደኛ ነኝ፣ ተናጋሪ ነኝ፣ ኦራተር ነኝ። ያመንኩበትን ነገር ነው የምሰራው። ማሳመን እችላለሁ፣ ማንንም ማሳመን እችላለሁ በወቅቱ። ስለዚህ እዛ አካባቢ የነበሩ ልጆች
ይህ እኮ ብቻውን ህዝብ ነው ምናምን ይሉኝ ነበረ። ትዝ ይለኛል። እና እንደውም አለቃዬ አንዴ ጠራኝና ብልጄ ይላለኝ አንተ መንግስት ቤት ምን ታደርጋለህ አለኝ። ምን ነው አልኩት። አንተ እኮ መሆን የነበረብህ የሆነ የሙስሊም ተቋማት ውስጥ የሙስሊም ጥናትና ምርምር ውስጥ ወይም ደግሞ የመጅሊስ ውስጥ ምናምን ነበር መሆን የነበረብህ። ይህ ቤት ለአንተ አልተፈጠረም፣ ለአንተ አኮንም፣ ለአንተ አይሆንም አለኝ። ውስጥ በሁለት ቃል ይጠሩኝ ነበረ፣ ጠንቃቃውና ታታሪው አየለ እያሉ እያነበብኩኝ ያለ ምናምን መሀል ላይ ጥሩ ነው። እኔ አሁን ለእኔ ወሎ ውስጥ አንድ ሌላ ነገር ልንገርህ፣ የወሎ አይደንቲቲ እስላምነት ነው። እንደሰማችኋቸው ነው። ሸዬ በጣም የዋህ ደግ ሰው እንደሆኑ ተረድቻለሁ። ገራገር ሶሻል ሚዲያ ላይ በምናየው ስብዕናቸው ስንመዝናቸው እንደኖር ተረድቻለሁ። እና ገብሱ ነው ያገኘኋቸው። በሀገሩ እየጠፋ ያለው የጉረኝነት መንፈስም እሳቸው ላይ አሁንም አንዣቦ እንደሚገኝ ተረድቻለሁ። አሁን ላይ እኮ ጉረኛ ወጣት ማግኘት የማይቻሉ ማለት ኑሮ ሰብሮት ሱስ አዳክሞት አብዛኛው ከጉራ ጸርቷል። ጌታዬ የለም ጉረኛ ማግኘት አትችሉም። የማውራት ኢንተረስት የሌለው የብዙ ነገር ሞራሉን ያጣ ትውልድ ተፈጥሯል። እነ ሸዬ ግን ያን የጠፋውን የጉረኝነት መንፈስ አሁንም ተሸክመውት እንዳሉ እንረዳለን። ስለ ትምህርት ደረጃቸው፣ ስለ ጉብዝናቸው አውርተው አይጠግቡም። ስለ ጨዋነታቸው ያላቸው አመለካከት በጣም የሚገርም ነው። በብልጽግና ዘመን ብቻ ሳይሆን በኢህአዴግም ዘመን ደህንነት ሆነው እንዳገለገሉ ደግሞ መጥተው ተናዘዋል። ደህንነት ነበርኩ፣ አንዋር መስጂድም እየሄድኩ ሰልል ነበር፣ ለስለላ ነው በማለት ጋዜጠኛው ሲጠይቀው አይ ካውንተር ለመስራት ነው ብለው ያስተባብላሉ። እና በኢህአዴግ ዘመንም ደህንነት መሆናቸውን ነግረውናል። እስከ 8ኛ ክፍል ድረስ 80ኛ ደረጃ የሚወጡ ግን ደግሞ 7ኛ ክፍል ላይ በክረምት ወቅት ብቻ 38 መጽሐፍ ያነበቡ ሰው መሆናቸውን ነግረውናል። 38 የሚለው እርግጠኛ አይደለሁም፣ ግን በርካታ መጽሐፍት እንዳነበቡ እስከ 8ኛ ክፍል 80ኛ ደረጃ የሚወጡ ማንበብ የማይወዱ የአካዳሚክ መጽሐፍቶችን ቴክስት ቡክ ማንበብ የማይወዱ በሌላ በኩል ግን የኢትዮጵያን ታሪክ ትልልቅ የነ ተክለ ጻድቅ መኩሪያ መጽሐፍ ሲያነቡ የነበሩና በአንድ ክረምት ውስጥ 38 መጽሐፍ ያነበቡ ሰው መሆናቸውን ነግረውናል። እሱ አይደለም የሚገርመው 9ኛ ክፍል ሲደርሱ መስከረም ላይ ትምህርት ቤት ሲከፈት እዚህ ክላስ ውስጥ ማነው ሚኒስትሪ መቶ ያመጣ በማለት ከጠየቁ በኋላ ዘንድሮ አንደኛ የምወጣው እኔ ነኝ በማለት ተናገሩ ሸዬ። ከዛ ከ80ኛ ደረጃ በአንድ ጊዜ ተስፈንጥረው ስንተኛ ቢወጣ ጥሩ ነው? አንደኛ ወጡ። አንደኛ አብሾ ጠጥተው ይሆን እንዴ? ሸዬ አብሾ ጠጥተው ይሆን አይሆን ባይታወቅም ከ80ኛ ደረጃ ተንደርድረው በአንድ ጊዜ 9ኛ ክፍል ላይ አንደኛ መውጣታቸውን ነግረውናል። ከዩኒቨርሲቲ በትልቅ ነጥብ ከተመረቁ በኋላ ከተቻለ ካድሬ ካልተቻለ ተቀጣሪ ኤክስፐርት ለመሆን የኢህአዴግ አባል መሆናቸውን ይናዘዛሉ። ይጋጫል እኮ ሸዬ። በእኛ ጊዜ እንደሚያስታውሱት ሰነፍ ተማሪ ነበረ ከዩኒቨርሲቲ ሲወጣ አባል ሆኖ በነጥቤ መቀጠር አልችልም ብሎ የሚያስብ ሰው ነበር። አባልም የሆነው እኛ አባል ሆኖ ስንባል አንሆንም ነው ያልነው። ከሱ በፊት ትንሽ አንቀርም አንሆንም ብለን ግን ኤንጂኦ ውስጥ ተቀጥረን ስንሰራ ኖረናል። እርስዎ ግን የማዕረግ ተመራቂ ነኝ ካሉ በኋላ ስራ ለመቀጠር ብዬ የኢህአዴግ አባል ሆንኩኝ በማለት ሲናዘዙ ተሰምተዋል። እና ይሄ የሚጋጭ ነው። ሌላ በመጽሐፋቸውም ሆነ በሶሻል ሚዲያዎቹ አጼዎቹን ቢቃወሙም እሳቸው የነገስታት ዘር መሆናቸውን ግን ተናግረዋል። ደግሞ የነገስታት ዘር ስላቸው የአንዱ ብቻ እንዳይመስላችሁ የንጉስ ሚካኤል ያጎት ልጅ ናቸው። የአፄ ዮሐንስ ያክስት ልጅ ምናምን ናቸው። እሱ ብቻ ነው እንዴ የበላይ ዘለቀ ምናምንም ነኝ በማለት ጠቅላላ የነፍጠኛ ዘር የአፄዎቹ ዘር መሆናቸውን ሲናዘዙ ተሰምተዋል። ኦርቶዶክስ ክሌም ሳታደርጋቸው በፊት አሉ ደግሞ ሸዬ በጣም በጥልቅ አስተዋዩ አይምሯቸው እኛ አስበነው የማናውቀውን አንድ ነገር ተናግረዋል። ኦርቶዶክስ ክሌም ሳታደርጋቸው በፊት ቡሄ የጨፈሩና ገናን ያከበሩ ሰው መሆናቸውን ነግረውናል። ኦርቶዶክስ ክሌም ሳታደርጋቸው በፊት በማለት ነው የተናገሩት። ገና ማለት ምን ማለት ነው ሸዬ? ገና ማለት እኮ ኢየሱስ ክርስቶስ የልደት በዓል ነው አይደለም? ቡሄ ማለት ደብረ ታቦር ነው። ሁለቱም ከኢየሱስ ጋር ነው ግንኙነት ያላቸው። እንዴት ምን ማለት ነው በማለት የፖድካስቱ አዘጋጅ ሲጠይቃቸው በፊትም የኦርቶዶክስ እኮ ነው በማለት ሲጠይቃቸው የአይሁድ ነው በማለት አጭበርብረው ሲያልፉ ተሰምተዋል። እና ኦርቶዶክስ ክሌም ሳታደርጋቸው በፊት ግን ቡሄ የጨፈሩ ገናን ያከበሩ ሰው መሆናቸውን ተረድቻለሁ። ቡሄም ገናም የአይሁድ በዓል መሆናቸውን ተገንዝቤያለሁ ከእሳቸው ንግግር። እና አጠቃላይ ሸዬ ለራሳቸው ያላቸው ግምት የተጋነነ መሆኑን፣ ለራሳቸው ያላቸው ፍቅርና ክብር ከጤነኛ ሰው የሚጠበቅ አለመሆኑን ብለው ካዳመጧቸው ተተርትረው የማይጠግቡ
ጣቃ መሆናቸውን ክፉና መጥፎውን የማይለዩ የገብስ ዛላ መሆናቸውን ተረድቻለሁ። ክፉና መጥፎውን የማይለዩ መወራት ያለበትንና መወራት የሌለበትን የማያውቁ ቦርቧራ ተብለው የሚገለጹ ሰው መሆናቸውን ተረድቻለሁ። ሌላኛው አብይ አህመድ ስልጣን ያልያዘው አብይ አህመድ መሆናቸውን ተረድቻለሁ። እንደዚህ አይነት ሰዎች ወደ ስልጣን ከመጡ የሚቻሉ አይደሉም። እንደዚህ አይነት ለራሳቸው የተጋነነ ክብር ያላቸው ታታሪው አየለ እንትና ምናምን እያሉ ራሳቸውን የሚገልጹ ሰዎች ወደ ስልጣን ከመጡ የሚያደርሱት ጥፋት የትየለሌ ነው። ምክንያቱም ራሳቸውን ሙሉ አድርገው የሚመለከቱ ለራሳቸው ያላቸው ፍቅርና ክብር በእጅጉ የተጋነነ ናርሲስቲክ የሆኑ ሰዎች ወደ ስልጣን ከመጡ ከባድ የሆነ ጉዳት ማድረሳቸው የሚታወቅ ነው። በተረፈ ግን የሶሻል ሚዲያ ላይ ከላይ በገለጹት መሰረት የሚገለጹ ሰው ቢሆኑም ኦርቶዶክስን ከሙስሊም ጋር አማራን በመከፋፈል ሰሜን ኦሮሚያን ማረጋገጥ የሚፈልጉ ብዙ ጊዜ አማራ ክልል ላይ የሆነ ግጭት ከተከሰተ እሰይ ስለት የሰመረ ብለው በደስታ ከሚወጡ ኡስታዞች መካከል አንዳቸው እሳቸው መሆናቸው ቢታወቅም በዚህኛው ቃለመጠይቅ ግን የመጨረሻ የዋህ ገራገር ሰው ሆነው አግኝቻቸዋለሁ። ሌላው የምርጫ ክርክርን ይመለከታል። ምርጫ ክርክር ላይ አንዳንድ አስገራሚ ንግግር ሲደረግ እየሰማን ነው። ሚስጥረ ስላሴ አንድ ቃለ መጠይቅ አድርጋለች። ብሞት ብልጽግናን ልሆን አልችልም፣ ድጋሜ ሞቼ ብፈጠር እንኳን ብልጽግናን ልቀላቀል አልችልም፣ በታሪክ ከኔ ጋር የሚሄድ ፓርቲ አይደለም በማለት ስትናገር ትሰምታለች። በነገራችን ላይ ብልጽግና እየጠቀምሽ ነው፣ ብልጽግናን እየጠቀምሽ ነው ካልሆነ በስተቀር ብልጽግና ነሽ ብሎሽ የተቸሽ የለም። አቅም ያለሽ ሰው ነሽ፣ ጎበዝ ሰው ነሽ፣ አታያይሽ ደስ ይላል፣ አእምሮሽም ብሩህ ነው፣ ብዙ ነገርሽ ብዙ ኳሊቲ ያለሽ ሰው ነሽ። ይሁንና አሁን እያደረግሽ ያለው ነገር ግን ፓርቲሽም ጭምር እያደረገ ያለው ነገር ብልጽግናን የሚጠቅም ነው ተባለ እንጂ ብልጽግና ነሽ ብሎ የፈረጀሽ የለም። ነገ ብታደርጉት ውሳኔ ግን ማንነታችሁን ይወስነዋል። ነገ እዚህ ምርጫ ላይ ትሳተፋላችሁ አትሳተፉም የሚለው ጉዳይ የእናንተ ማንነት የሚወስነው ነው የሚሆነው፣ የፓርቲያችሁንም ጭምር ማለት ነው። ዓላማውን የምናረጋግጥበት መጪው ምርጫ ነው። በእርግጥ በቃለ መጠይቁ ላይ ሚስጥረ ያስቀመጥናቸው ቅድመ ሁኔታዎች አሉ። እነዛ ቅድመ ሁኔታዎች ካልተሟሉ አጃቢ ሆነን በህዝብ ላይ አንቀልድም፣ በዲሞክራሲ ላይ በሀገር ላይ አንቀልድም በማለት ተናግራለች። ከዛ ግን ባለፈ እኔ በጣም ኮንፈርት የማይሰጠኝ መንግስት አስቀምጧት ነው ወይም ብልጽግና ነው እንትን ያላት የሚለው ሐሳብ ለኔ ኮንፈርት አይሰጠኝም። እሱ ለብቻው ነው ነበር ያስቀመጠው። ለምን እንደሆነ ታውቃለህ? እኔ ደግሜ ብፈጠርም የብልጽግና አባል አልሆንም፣ የብልጽግናን አመለካከት ላራምድ አልችልም። ነፃና ፍትሃዊ ይሆናል ብለሽ ትጠብቂያለሽ? እንደ ግለሰብ እንደ ግለሰብ አልጠብቅም። እንደ ፓርቲ የሚያስቀምጥናቸው ቅድመ ሁኔታዎች አሉ። እንዳሰማችሁት ነው የሚያዋጣው ይሄ ነው። ያስቀመጣችኋቸው ቅድመ ሁኔታዎች ወሳኝ ቅድመ ሁኔታዎች ናቸው። እነዛ ካልተሟሉ በታሪክ ምርጫ ላይ መቅረብ እና መወዳደር የለባችሁም። በተረፈ አካሄዱ ስንመለከት ኢህአፓ በዚህ ምርጫ ላይ የሚሳተፍ አይመስልም። መጨረሻ ላይ ምርጫው ላይ ይሳተፋል የሚል አመለካከት የለኝም። እናት ፓርቲ ግን እና አብንን ኢዜማን ለመሆን ያቀደ ይመስላል። የነ ጌትነት ወርቁ አካሄድ ሲታይ ቀጣው የአብን ቀጣው ኢዜማ ለመሆን ያቀዱ ነው የሚመስለው። የነ ኢዜማ ሞዴል እየተከተሉ ናቸው ማለት ይቻላል። ውሳኔያቸውን ወደፊት የምናየው ቢሆንም በተረፈ ሚስጥራ ባለፈው የብልጽግና ኢትዮጵያ የት ናት ብላ ስትጠይቅ ብልጽግናዎች ጎርጎራና ኮይሻ የሚል መልስ ሲሰጧት ተሰምቷል። እነ ደረጀ ደጉማ ደግሞ ስለ የትኛው ወጣት ነው የምታወሩት? ስለ የትኛው ወጣት ነው የምታወሩት? ወጣቱንማ ኢህአፓ አስበላው እኮ ኢህአፓ ጨረሰው እኮ በማለት ደረጀ ደጉማ ሲፈናጠር ተሰምቷል። ፓርቲዎች የተለየ ነገር ያመጡት የለም። እኔም በተለይ ትብብር ባዶ እጁን ነው የመጣው ብዬ ነው የማስበው። የኢትዮጵያ 135 የኢትዮጵያ ማህበረሰብን ምረጡኝ ለማለት ባዶ እጅ ያለምንም ፕሮግራም ያለምንም ዶክመንት መቅረብና ምን ያክል ለህዝቡ በንቀት እንደመጡ የሚያሳይ ስለሆነ ህዝባችን ይሄንን በውሳኔው እንደሚቀጣ ግልጽ ነው። ከዛም ባሻገር እኔ ኢህአፓ መያድም ቢሆን ስለምን ወጣት እንደሚያወሩ እኔም አልገባኝም። ወጣትንማ ኢህአፓ ጨርሶታል ካለ ባለፉት ጊዜያት ዛሬ የበግ ለምድ ለብሶ የቀረበው ኢህአፓ በኢትዮጵያ ባህል ውስጥ በርካታ መጥፎ ነገሮችን በተነሱ ሀሳቦች ላይ ብቻ
ዶክተር ደረጀን እንደሰማችሁት ነው። በሱ ቤት ንግግር ማወቁ ነው ከባድ የሆነ ኢሹ ማንሳቱ ነው። ከባድ የሆነ ኢሹ ማለት ነው። ስለየትኛው ወጣት ነው የምታወሪው? ወጣትማ እናንተ አስበላችሁት እኮ በማለት ሲቆናጠር ከዛ በኋላ የኢትዮጵያ እናቶች መውለድ ያቆሙ ይመስል በብልጽግና ዘመን ወጣት የሌለ ይመስል በያፓ ዘመን ወጣት ቀረ። ከዛ በኋላ አሁን እኛ የተረከብነው አዛውንት ነው እያለ ይገኛል ዶክተር ደረጀ። ወጣት በመቅጠፍ ረገድ ብልጽግና ጋር ቢወዳደራለ እንዴ? 3 ሚሊዮን ነፍሳት በልተሃል ስትባል እኮ ወጣት ነው የበላው። እዛ ውስጥ አብዛኛው በጦርነት እየተሳተፈ የሚገኘው ወጣት ነው። ወጣቶችን ነው እየቀረጠፍክ ያለው። የኢትዮጵያ መከላከያ ሰራዊት እያልክ በየጊዜው የምታመርተው አድማ በታኝ ምናምን እያልክ የምታስገባው ሪፑብሊክ ጋርድ ወጣቶች እኮ ናቸው። ወጣት ነው እየረገፈ ያለው። ከጦርነት የተረፈውን ደግሞ በስደት እንዲያልቅ እያደረግከው ነው። ስለዚህ ጸረ ወጣትማ እንደ ብልጽግና ተፈጥሮ ያውቃል። ለዛውም በሚሊዮን የሚቆጠር ኢህአፓ እኮ ቢያንስ እኛን አማራዎች ባንደግፈውም የራሱ የሆነ ርዕዮት ነበረው። አንዳች አይነት ርዕዮት የሌላችሁ የዩናይትድ አረብ ኤምሬትስ ቅጥረኛ ሆናችሁ ኢትዮጵያን መሐመድ ቢን ዛይድ በቅኝ ግዛት ሽጣችሁ እና ለውጫዊ ኃይሎች ጥቅም ስትሉ ነው ይህን ያህል ወጣት የጨረሳችሁት። ስለዚህ እንደዚህ ተብሎ መነሳቱ በእጅጉ ቢያስገርም ነው። ወጣትን በመቅጠፍ ረገድማ ብልጽግናን የሚወዳደር አለ ብዬ አላስብም። በተረፈ ግን ደረጀ ደጎማ ከዛ በኋላ ወጣት ያልተፈጠረ ይመስል በአዛውንት የተሞላች ሀገር የተረከበ ይመስል ስለ የትኛው ወጣት ነው ብታወሩት በማለት ሲቆነጣጠር ተሰብቷል። ሌላው የአበበ ቶላ ፕሮግራም ይመለከታል። አበበ ቶላ ሻንቆዬ ባለፈው የአድማጮች አስተያየት ሲሰበስብ ነበረ። የአድማጮች አስተያየት ስል ምን ትዝ አለኝ? እስካሁን ድረስ ለካ የጠለስ ሚዲያ ታዳሚዎች ሀሳባችሁን የምትዘረዝሩበት ፕሮግራም አዘጋጅቼ አላቅም። በቀጣይ ግን እንደዚህ አይነት ፕሮግራም ይዤ መመጣ ይሆናል። አስተያየታችሁን ብታደርሱበት፣ ለጠለስ ሚዲያ ያላችሁን አመለካከት ብትገልጹበት መድረክ ብናዘጋጅ ይሆናል እና አበበ ቶላ ጋር አንዱ ደውሎ በሚለው ጥሩ ነው። እስኪ ሰብተን እንመለስ። ብዙ ፈተናዎች አሉብን። ለምሳሌ ዶክተር አብይን በመደገፋችን ከሚስት ጀምሮ ወንድም እህት ቀጥሎ የአክስት ልጆች ምናምን ቀጥሎ አማች ምናምን ቀጥሎ ከነዚህ ሁሉ ነው የተበጣጠስ ነው በዶክተር አብይ ምክንያት። ግን ያ ተፈጠረ ብለን ይቅርታ ወደኋላ እንደሰማችሁት ነው። ሰውየው ሲናገር የአበበ ቶላ ጥቁር ፊት ቀይ ሲወጣ ያላችሁ ማለት ነው። አፍሮ ቀይ ሲወጣ ያላችሁ ምን አይነት የዋህ ሰውዬ እንደደወሉ ጊዜ ወቅ ይኸውልህ አብይን በመደገፍ የተነሳ ሚስቴ ጥላኝ ሄደች፣ ሚስቴ ፈታችኝ፣ ቤተሰብ ጠላኝ፣ የሚስቴ ቤተሰቦች ጠሉኝ እያለ ነው የሚናዘዘው እና ሚስትህም የሚስት ቤተሰቦችም ይባረኩ። በእርግጥም ይሄ ትልቅ መስፈርት ነው። በትዳር ውስጥ የምትኖር አጋርህ አብይ አህመድን የምትደግፍ ከሆነ ብልጽግናን የምትደግፍ ከሆነ በፍጹም ልትጠቅምህ አትችልም። በፍጹም ማለት ነው የመጨረሻ። ምክንያቱም ብልጽግናን ሊደግፍ የሚችል ሰው ራስ ወዳድ ሰው ነው፣ ጨፍጫፊ ሰው ነው፣ ዘራፊ ሰው ነው። እድሉን ቢያገኝ በኢትዮጵያ ላይ ከባድ የሆነ ውድመት የሚፈጽም ሰው ነው። ቤተሰቡን የማይወድ፣ ህዝቡን የማይወድ፣ አገሩን የማይወድ፣ አምላኩን የማይወድ ሰው ነው። ለነዚህ ነገሮች ፍቅር ያለው ሰው በፍጹም ብልጽግናን ሊደግፍ አይችልም። ስለዚህ ሚስት ትታ መሄዷ ተገቢ ነው። በተረፈ እንግዲህ የኢትዮጵያ መከላከያ ሰራዊት ተብዬ የሚባለው በአማራ ክልል እጁን አከርፍፎ ሌተናል ኮሎኔል የሚባሉትም ጭምር ሲማረኩ እያየን ነው። በሌላ መልኩ ደግሞ ከውጊያ ቀጠና የተረፈው የፓስተር ጠባቂ ሆኖ በየሰፈሩ በየመድረኩ እያውደለደለ ነው። ጠቅላይ ሚኒስተሩ ፑሻፕ እየሰራ ነው። ፋና ትናንትና ዘግቦታል። የጠቅላይ ሚኒስተሩ ፑሻፕ በሚል ርዕስ ዘግቦታል። በጣም አሳፋሪ እኮ ናቸው። አሳፋሪ፣ ለኢትዮጵያ የማይመጥኑ በዚህ ደረጃ ሰራዊቱ እየተዋረደ ባለበት፣ እየተደበደበ በየቦታው እየተማረከ ደሙ እየፈሰሰ ባለበት ሁኔታ፣ ዜጎች በየቦታው እየታገቱ በሚገኙበት ሁኔታ ጠቅላይ ሚኒስተሩ ግን ፍጹም ሰላማዊ ሆነች የኢኮኖሚ መረጋጋት ያጋጥማት በኢኮኖሚ መረጋጋት ውስጥ ያለች አገር የሚመራ ይመስል ፑሻፕ ሲሰራ ብቻ ሳይሆን ፑሻፕ ይችላለሁ ተመልከቱ እያለ ለሶስተኛ ነው ለአራተኛ ጊዜ የቀረጸው ቪዲዮ እየለቀቀልን ይገኛል። በ24 7ኛ ወር 2018 ከሁለት ቀን በፊት በወለንጭቴ በታራ
የመገር ክፍል 55 ተብሎ የሚጠራው ቦታ እንኳን የተፈጸመው ጥቃት ብንመለከት ታጣቂዎች በፈጸሙት ጥቃት 2 መኪና ተቃጥሎ 1 ዶልፊን ሙሉ ሰው ታግቶ ተወስዷል። ወለንጭቲ አካባቢ ማለት ነው። 2 መኪና ሲቃጠል 1 ዶልፊን ሙሉ ሰው አግተው ወስደዋል። እና ዜጎች ባይንቀሳቀሱባት ኑሮ የተወደደባት ዛሬ ኢትዮጵያ ውስጥ ነዳጅ ለመቅዳት ህዝቡ የሚያውን አበሳ ተሰልፎ የሚያሳልፈው ሰዓት ሌላ ምስራቅ አፍሪካ ሀገር ውስጥ አታውትም። የዚህ ሀገር ውስጥ እንደዚህ አይነት ኢፌክት እስካሁን ድረስ አላየውም። ነገሮች ባሉበት እየቀጠሉ ነው። ኑሮም ላይ የጨመረ ኮስት የለም። ኢትዮጵያ ውስጥ ግን ትርምስምስ ወጥቷል። አብይ አህመድ ከ6 ዓመት በፊት በአፍሪካ 2ኛ ኢኮኖሚ ያላት ከ10 ዓመት በኋላ ደግሞ በአፍሪካ 1ኛ ደረጃ ላይ የሚቀመጥ ኢኮኖሚ ያላት ሀገር እየገነባ ነው በማለት ሲተረተር የነበረ ቢሆንም በእውነቱ ግን ይቺ 15 ቀን የሆርሙዝ ሰርጥ መዘጋት ብዙ ነገር አሳይታናለች። አብይ አህመድ የሚመራት ሀገር ካዝናዋ ሁሉም ነገር የተራቆተ መሆኗ ታይታለች እላለሁ። በተረፈ አማራ ከባድ የሆነ ድል ያስመዘገበበት ዕለት ሆኖ ተመዝግቧል። የዛሬው ቀን ሌተናል ኮሎኔል ሳይቀር የተባረከበት በርካታ ምርኮ የተገኘበትና የአብይ አህመድ ምርጫ እንደማይሳካ የታወቀበት ዕለት ሆኖ ተመዝግቧል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እላለሁ። ስለተፈጠረው የድምፅ ችግር ይቅርታ ጠይቃለሁ። አመሰግናለሁ። ክበሩልኝ።